በጣም ልባም፣ በጣም አስተዋይ፣ በጣም ጨዋ፣ በጣም ስማርት፣ ሚስቱ በጣም የምትወደው በየሄደችበት ባለቤቴ እኮ ባሌ በላ የምታወራለት ወይ ደግሞ ሚስቴ እያለ የሚያወራላት ጀግና ሴት መሆን የምትፈልጊ ከሆነ ትንሽ ነገሮች ማስተካከል አለብሽ። መተው ያለብሽን መተው አለብሽ። መስራት ያለብሽን አዳዲስ ባህሪዎችን ደግሞ ዲቨሎፕ ማድረግ አለብሽ። አንተ መተው ያለብህን ትተህ ማፍረስ ያለብህን አፍረሰ መገንባት የሚገባን መገንባት አለብህ። በጣም ጥሩ ባል መሆን የምትፈልግ ከሆነ ወይ ደግሞ ጥሩ ሚስት መሆን የምትፈልጊ ከሆነ አንዳንድ ነገሮችን ማፍረስ አለብሽ፣ አንዳንድ ነገሮችን መገንባት አለብሽ። አንዳንድ ልማዶችህን መተው አለብህ፣ አንዳንዶቹን ደግሞ አዳዲስ ልማዶችን ወደ ራስህ አድ ማድረግ አለብህ። ይሄንን ካደረክ ቤትህን ሰላም፣ ትዳርህን ሰላም፣ ልጆችህን ሰላም፣ ስራህን ሰላም፣ አይምሮህም ሰላም፣ ጨጓራ የለ፣ ጉበት የለ፣ ካንሰር የለ፣ ደም ግፊት የለ፣ ራስ ምታት የለ፣ ጭቅጭቅ የለ። በቃ ውስጥ ሰላም፣ የውጭ ሰላም። ይሄ ስልጠና እንዳያበልጣችሁ። በተለይ እንደዚህ ውስጣችሁ ሰላም ሆናችሁ መኖር የምትፈልጉ ከሆነ ትንሽ ዓመት በፍቅር ኖራችሁ መሞት የምትፈልጉ ከሆነ ይሄ ስልጠና እንዳያመልጣችሁ። ሰኔ 1 ይጀምራል። አዋሳም፣ ጅጅጋም፣ ወለጋም፣ መቀሌም ያላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ቤታችሁ ሆናችሁ ዘመድ ሳይሰማ ጓደኛ ሳይሰማ ቤተሰብ ሳይሰማ ቤታችሁን ሰላም ትዳራችሁን ሰላም ማድረግ ትችላላችሁ። ራሳችሁ ላይ መስራት ትችላላችሁ።